መጽሐፍ ቅዱስ ከሌላው የሚለየው የህይወት መጽሐፍ መሆኑ ነው እና ይሄ መጽሐፍ ቅዱስ ውስጥ ያለው የእግዚአብሔር ሕያው ቃል ነው እና በዚህ ቃል ላይ ምን ተብሎ ተጽፏል? አንደኛ ጢሞቴዎስ 3 ከቁጥር 16-17 የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሣጽ ልብንም ለማቅናት በጽድቅ ለምክር ደግሞ ይጠቅማል ይላል እና ይሄ ሕያው የሆነው የእግዚአብሔር መንፈስ ያለበት በጽድቅ ላለው ኑሮ ይጠቅማል፣ ምክሮችንም ይመክራል እና መጽሐፍ ቅዱሳችን ከዋናው ታሪኩ ሰው ከተፈጠረ ጀምሮ ዘላለም የት እንደሚጨርስ የሚናገር ልዩ የሆነ መጽሐፍ ነው እና ይሄ መጽሐፍ ቅዱሳችን ምንድን ያለበት ታሪክ አለበት፣ መልእክት ያለበት፣ ግጥሞች ያሉበት በተለያየ መልክ እግዚአብሔር በመንፈሱ ለሰው ያስፈልገዋል የሚለውን መልእክት የተሰጠ ነው። ሌላ ምንድን ነው? የእግዚአብሔር ሕያው ደብዳቤ ለእኛ የተላከ ነው እና ዛሬ ያረጀ መጽሐፍ ቅዱስ ልንለው እንችላለን። ነገር ግን በእርጅናው ሁሉ ያረጀ ቢሆን ዛሬ ሕያው የሆነ አዲስ መልእክት ለእኛ ይዞልን ሊመጣ ነው። ብዙ መጽሐፍቶች ተለበው ድጋሜ ላይነበቡ ይችላሉ። ይሄ መጽሐፍ ግን ሕይወትን ዘመናትን ሁሉ በሕይወት ዘመን ሁሉ ብናነበው ሕያው የሆነ ነገር በሕይወታችን ውስጥ የመስራት ኃይል አለው። ሌላ መጽሐፍ ቅዱስ የሚለዩ የእግዚአብሔር ሕያው እስትንፋስና ቃል ስለሆነ የሚሰራ ቃል ነው። በሰው ሕይወት ውስጥ እንዲሁ መጽሐፍ ቅዱሳችንን ስናነበው በሕይወታችን ገብቶ የመለወጥ ኃይል አለው፣ የማሳመን ኃይል አለው እና የእግዚአብሔር ቃል ኃይል አለው፣ የሚሰራው ነው ይላል እና በሕይወታችን ላይ ይሰራል እና መጽሐፍ ቅዱስ በጽድቅ ላለው ኑሮ እግዚአብሔርን ለማወቅ የተጻፈ ትልቁ ዓላማ እና ይህ መጽሐፍ ቅዱስ ሰው እንዴት እንደተፈጠረ ከዛ በኋላ ሰው እንዴት ብሎ ከእግዚአብሔር እንደተለየ እግዚአብሔር ለሰው ያለውን ጥልቅ የሆነውን ፍቅር እንዴት አድርጎ ሰውን ክቡር አድርጎ እንደፈጠረው፣ አሳምሮ እንደፈጠረው፣ ክብርን እንደሰጠው፣ ስልጣንንና ኃይልን ሰጥቶ እንዴት እንደፈጠረው፣ እንዴት በኤደን ገነት እንዳስገባው፣ እንዴት ዓለምን ሁሉ ውብ አድርጎ እንደሰራው ከዚህ ጀምሮ ይገልጽልናል። ዓላማው ሰውንና እግዚአብሔርን ስለሚያገናኝ ነው እና የሰው ታሪክ ይመስላል፣ ግን የእግዚአብሔር ታሪክ የተጻፈበት ያለፈው ታሪክ ለዛሬው ሕይወት ሆኖ የሚያስተምረን ልዩ የሆነ መጽሐፍ ነው። ከማንም ጋር አናወዳድረውም፣ ከማንም ጋር የሚወዳደር መጽሐፍ አይደለም። ዛሬ በቤታችን ውስጥ መጽሐፍ ቅዱሳችን ተቀርጦ በመጽሐፍ መደርደሪያ ውስጥ ምናልባት አንዳንዶቻችን አቧራ ሊቀጣ ይችላል፣ ግን ዛሬ ገልጣችሁ የሕይወት ቃል መሆኑን እንድታነቡትና ስታነቡት ያ የእግዚአብሔር እስትንፋስ ያለው ቃል ሕይወታችሁን ይነካል። ለማንኛውም መልስ መጽሐፍ ቅዱስ መልስ አለ። በዚህ ውስጥ የተጻፈው ቃል በፍጹም የማያረጅ ሁል ጊዜ አዲስ ቃል ነው። በመጽሐፍ ቅዱስ ውስጥ ኃይል ያለው ቃል ነው በዛ ውስጥ የሚተላለፈው። ስለዚህ የእግዚአብሔርን የልብ ሀሳብ እግዚአብሔር ምን ይላል እንደምንለው የልባችንን ሀሳብ የእግዚአብሔርን የልብ ሀሳብ የሚገልጽልን ነው። እግዚአብሔር ለእኛ ምን ለማለት እንደፈለግ ፍቅሩ እንዴት እንደሚገልጽ ታሪኩን በሙሉ ልብን የሚነኩ የእግዚአብሔር ታሪኮች የእግዚአብሔር ተአምራቶች አሉ። መጽሐፍ ቅዱሳችን ብሉይ ኪዳንና አዲስ ኪዳን ተብሎ ይከፈላል እና በዚህ ብሉይ ኪዳን ውስጥ ከክርስቶስ ልደት በፊት እግዚአብሔር ሰውን ወደ ራሱ ለማምጣት ያደረገውን ታሪክ እናያለን። ከአዲስ ኪዳን ላይ ኢየሱስ ክርስቶስ እንዴት ወደ ዓለም ሥጋ ለብሶ እንደተወለደ ከድንግል ማርያም እንዴት እንደተወለደ በሚያስገርምና በሚያስደንቅ ሁኔታ ተአምራታዊ ስራዎችን በወንጌላት በጣም ውብ በሆኑ ቃላቶችና ውብ በሆኑ ልብን በሚማርኩ ታሪኮች የተጻፉ እናገኛለን። ሌላው መልእክቶች አሉ። እግዚአብሔር በዛ ለሰዎች እንዴት ከክርስቶስ ጋር ከእግዚአብሔር ጋር ስንኖር እንዴት መኖር እንደሚገባ የሚሰጠን መልእክት አለ እና ይሄ መጽሐፍ ቅዱስ ከ1500 ቋንቋ በላይ
በእያንዳንዱ ቋንቋ ተተርጉሟል። ሰው እያንዳንዱ በራሱ ቋንቋ በተወለደበት ቋንቋ እንዲያነበው እንዲረዳ ሀሳቡ ቀለል ብሎ እግዚአብሔር ወደኛ ያመጣው መልእክት ነው። ዛሬ ይሄንን ችላ ብንለው የትም ማናገኘው የህይወት መጽሐፍን ብቻ ነው የምንለው። ዛሬ መጽሐፍ ቅዱሳችን የወደፊት አድራሻ ወዴት ነው ለሚለው ጥያቄ መልሳል። ዛሬ በአካባቢያችን ለሚኖሩት በአካባቢያችን ዛሬ ዓለማችንን ለወጠረው ውጥረት ብዙ ነገሮች፣ የተፈጥሮ አደጋዎች፣ የጦርነቶች ሁኔታዎች፣ የእነዚህ ሁሉ ኢኮኖሚ መጽሐፍ ቅዱሳችን ሁሉንም ቁልጭ አድርጎ አስቀምጦታል። መጽሐፍ ቅዱስ የትንቢትም መጽሐፍ ነው እና ትንቢታዊ የሆኑትን ወደፊት መጨረሻችን ምን እንደሆነ አሳይቶናል። እኛ ዛሬ መጽሐፍ ቅዱስን ምናምን ዘላለም ወደፊታችንን አይተን ነው የምንጓዘው። አድራሻችን የት እንዳለና ዛሬ አድራሻ የት ነው ያለው፣ አድራሻ ወዴት ነው ለምንል ዛሬ አድራሻችንን መጽሐፍ ቅዱስ ላይ እናገኛለን። ያስቀመጥነው ከአጠገባችን አንስተን እናንብበው። የህይወት መጽሐፍ ስለሆነ ህይወታችን ውስጥ ማመን አላምንም ለምንለው እናንብበው። የማሳመን ኃይል አለው። የህይወት ቃል ስለሆነ እንደሌላ መጽሐፍ አንብበን ከዛ በኋላ መረሳ መጽሐፍ አለ። በሰው ህይወት ውስጥ የመስራት ኃይል አለው። በእምነት ከየት ይመጣል? ከእግዚአብሔር ቃል። እግዚአብሔርን ቃል ከመስማት እግዚአብሔር የለም ልትል ትችላለህ። በቤት ግዴ ለመጽሐፍ ቅዱስ አንብብና እግዚአብሔር እንዴት እንዳለ እራሱ መጽሐፍ ቅዱስ ይናገራል። የህይወት ቃል ስለሆነ የእግዚአብሔር እስትንፋስ ስለሆነ ዓመታት ያልፋሉ፣ ዘመናት ያልፋሉ፣ የሰው ትውልድ ሁሉ ያልፋል። ይሄ ቃል ግን ለዘላለም አያልፍም። ለዘላለም የሚኖር ቃል ነው እግዚአብሔር የሰጠን እና ደስ የሚል የምስራች ቃል ዛሬ እኔ እነግራቸዋለሁ። ይሄ መጽሐፍ ክቡርና ውብ ውስጡ ያለው ዕንቁና ወርቅ ነው። ተዝቆ የማያልቅ በረከት ያለበትን ችላ ብለን እንዳረጀ መጽሐፍ ምንጥል እዛ ያለ አድራሻችን፣ እዛ ያለ ጥያቄያችን መልስ፣ እዛ ያለ ወዴት እንሄዳለን ለሚለው አእምሯችን ለጠየቀው ጥያቄ መልስ አለ እና መልስ ያለው መጽሐፍ ቅዱስ ነው የምናነበውና የምናጠናው። ዛሬ እያንዳንዳችን በአፋችንና በደጃችን ሆኖ መጥቶልናል። እግዚአብሔር ቀላል አድርጎት የህይወትን መንገድ ከእሱ ጋር የምንገናኝበት ቀላል አድርጎታል። ዛሬ ደስታ የሚሰጡን ብዙ ነገሮች ይመስሉናል። የእግዚአብሔር ቃልን ስናጠና ግን ነፍስ ውስጠኛ እውነተኛውን ደስታ የሚያመጣ እግዚአብሔር ቃል፣ ይሄ ቃል የዘላለም ቃል፣ ይህ ቃል የህይወት ቃል፣ ይህ ቃል ህይወትና መንፈስ ነው። የመስራት ኃይል አለው። የሰውን ውስጣዊ ነገር የመንካት የመውጋት ሰንጥቆ የመግባት ቃል አለው። ዛሬ ይህንን ቃል ስለ መጽሐፍ ቅዱስ ስነግራችሁ በጣም ደስ እያለኝ ነው። እግዚአብሔርን አመሰግናለሁ። ዛሬ የረሳችሁት በየቦታ ያስቀመጣችሁ ሳ ከቦታው ላይ አንስታችሁ ዛሬ የህይወትን ቃል ክፈቱና ብሉት። ህይወት በውስጣችሁ ላይ ይፈልቃል። እግዚአብሔር ይህንን ቃል እንዲባረክላችሁ አስተምረን ብትሉት እግዚአብሔር በመንፈሱ ከፍቶ የጽድቅን መንገድ የህይወትን መንገድ ለጥያቄያችሁ ሁሉ መልስ የሚሆነው መንገድ ይሰጣል። ምክሮች ያሉት በግጥም መልስ የሚነበቡት የሰውን ህይወት የሚመስሉ ብዙ ታሪኮች፣ ብዙ የተጨቀ ሀብት አለበት። ስለዚህ ቸል አንበል። መጽሐፍ ቅዱሳችን የበለጠ በምድር ላይ ምንም አይነት ሀብትና ምንም አይነት የሚያስደስት ነገር በምድር ላይ የለም። ይሄ መጽሐፍ ያደርጋል። ይሄ መጽሐፍ ብዙ ምርኮ እንዳገኘ ሰው፣ ብዙ ሀብት ካገኘ ሰው ይበልጥ የሚያስደስት ቃል ያለው የህይወት ቃል እና ዛሬ አካባቢዎች በቤታችሁ በቤት ይፈልጋችሁ ይሄ ዛሬ ባጠገባችሁ ቃል ጊዜ የለም። ዛሬ ለምንድነው ጦርንም የጦርንም ወሬ ልሰሙ ግድ ፍጻሜ በቃ የክርስቶስ መምጣት ከዛ በኋላ ያለውን ይሻል ከዛ በኋላ የዘላለምን ህይወት ዘላለምን እንዴት እንደምንኖር ውብ የሆነችውን ኢየሩሳሌም ከሰማያዊቱ ይሄን ሁሉ ያካተተ ታሪክ የሰው ልጆችና የእግዚአብሔር ታሪክ ፍጻሜ ያለበት አስገራሚ አስደናቂ ውብ የሆነ መጽሐፍ ነው። እንዲቸል የሚባል አረጀ ተብሎ የሚቀር አይደለም። እግዚአብሔር ለዘላለም አያረጅም። እግዚአብሔር ግን ዘመናት እና ዓመታት የለውም። መጽሐፍ ቅዱሳችንም ዘመናት እና ዓመታት የለውም። ምክንያቱም የእግዚአብሔር የህያው
የእሱ እስትንፋስ ነው እና ዛሬ በጣም ደስ ይለኛል። እስቲ መጽሐፍ ቅዱሳችሁን ከቤታችሁ አውጡና የረሳችሁትን ቸል ብላችሁ ጣላችሁትን እንደው አይነበበኝም ለምትሉ ሁሉ ዛሬ ከፍታችሁት መንፈስ ቅዱስ ይረዳችኋል። አንብቡት። የህይወትን ቃል የህይወትን መንገድ ምርጫችሁን ሁሉ አስተካክላችሁ ታርፉበታላችሁ። የሚያስባርፍ ቃል አለ፣ የሚያረካ ቃል አለ፣ የሚያጠግብ ቃል አለ።